አንደኛ ሪሴል ቫልዩ ማለት ልሶ ቢሸጠው ቢያከራየው ባንክ አሲዞ ቢበደርበት ራሱ ቢኖርበት ቤተሰብ ቢኖረው ከቤተሰቡንም ያማከለ እነዚህ አራቱ ነገሮች ኮንሲደር ማድረግ አለበት ብዬ አስባለሁኝ። ያው ከሎኬሽን አንጻር ነው። እነዚህ በተለያዩ ፋክተሮች አሉ የራሳቸው ቫሪያብልስ፣ ግን እነዚህ አራቱ ትልቅ እንትን አላቸው ብዬ አስባለሁ። ምክንያቱም ሲሸጠው በጥሩ ዋጋ መሸጥ አለበት፣ ሲከራይለትም በጥሩ ብዙ ጊዜ አሁን ከተማ ላይ ያሉ ወደ እነዚህ ኢንተርናሽናል ኢንስቲትዩሽኖች አካባቢ ሲኖር በዶላር የሚከራይበት ሁኔታ አለ። ቫልዩም ከፍ ይላል። ኢነር ሲቲ ሲሆን የራሱም አድቫንቴጅ አለው። ያን እንትን ያደርጋል። ሲኖርበትም ያለውን ኔበርሁድ ሊሆን ይችላል፣ ከቪው አንጻር ሊሆን ይችላል፣ ከመውጣት ከትራፊክ አኳያ ሊሆን ይችላል። ብዙ እንትን ማድረግ አለበት። አት ሴም ታይም ደግሞ ገንዘብ በሚፈልግበት ሰዓት ደግሞ ገንዘብ ለማግኘት ምን ያህል ተፈላጊ ፕሮፐርቲ ነው ኦውን ያደርገው የሚለውን ማሰብ አለበት። እነዚህ ነገሮች ቢያይ የተሻለ ነው። በተረፈ ግን ውል ሲፈርም ሁሉም ጠንቅቆ ማየት አለበት የሚፈርሙበትን። ብዙ ጊዜ ጥሩ ባህል ነው ብዬ አላስብም። ሳያነቡ የሚፈርሙ ብዙ ደንበኞች አሉ፣ ግን በኋላ ላይ ነው ችግሩ የሚመጣ። ሄዶ የግንባታውን ሁኔታ በአካል ማየት ያስፈልጋል። ስለ አልሚው ደግሞ የቀደመ ታሪኩን ማወቅ ያስፈልጋል። ምን ላይ ነበረ? ሪል ስቴት ላይ ከሆነ ስንት ቤት አስረክቧል? የት ያስረክቧል? ከሌላ ደግሞ ከመጣ እዛኛው ስለ ያለው ሬፑቴሽን እንዴት ነበረ የሚለውን በደንብ ማጣራት ይፈልጋል።